ሰላም ይብዛላችሁ በያላችሁበት ቅዱሳን እንዴት አላችሁ? እኔ ወንድማችሁ አገልጋይ አዲሱ ድንቁ ነኝ። ዛሬ ደግሞ ተስፋ አለ በሚል ርዕስ አብረን እንቆያለን። ስለ ተስፋ እናወራለን። ተስፋ ምንድነው? ሰዎች ለምን ተስፋ ይቆርጣሉ? ተስፋችንስ ማን ላይ መሆን መቻል አለበት? የሚሉትን ሐሳቦች እዚህ የቪዲዮ ስራ ላይ አብረን እናያለን። አብራችሁን ቆዩ። የዩቲዩብ ቻናሉን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። እግዚአብሔር አብዝቶ ይባርካችሁ። እንግዲህ ተስፋ ምንድነው ከሚለው ብንነሳ መልካም ይመስለኛል። ተስፋ ማለት ወደፊት ሊፈጸም የተወሰነ ውል ወይንም ስምምነት ነው። እንግዲህ ተስፋ ለነገ ላይ ይሆናል ብለን የምንጠብቀው አንዳች ነገር እንደሆነ ማሰብ እንችላለን ማለት ነው። እዚህ ውል ነው፣ ስምምነት ነው። ያ ማለት ውል ነው ስንል ተስፋ የሚሰጥ አካል አለ ማለት ነው። ያ ነገር እንደሚሆን ተስፋ የምናደርገው ውል የሚሰጥ እንዳለ ማየት እንችላለን። እንግዲህ ተስፋን ደግሞ ተስፋ የሚያደርገው የመፈጸሙ እርግጠኝነት ነው። አንድ ነገር ይሆናል ብላችሁ አታስቡ ከሆነ በተስፋ አትጠብቁት። ተስፋ የሚያደርገው ነገር በዛ ነገር በዛ ጉዳይ ላይ በምትጠብቁት ይሆናል ብላችሁ በምታስቡት ጉዳይ ላይ እርግጠኞች ናቸው ማለት ነው። ለዚህም ደግሞ መነሻዬ ላይ እንዳልኩት ተስፋ ውል ስምምነት ነው። ውል ያደረጋችሁት ወይንም የተስማማችሁት ከማጋ ነው የሚለው በጣም ትልቅ ሐሳብ ነው ማለት ነው። ለምሳሌ ተስፋን የሰጣችሁ ወይንም ተስፋው ለማመንና ላለማመን ይሆናልም አይሆንም ብላችሁ ለመወሰን ተስፋን የሰጣችሁ የሰው ማንነት በጣም ይወስነዋል። ለምሳሌ የሰውየው ጸባይ ምን ያህል ታማኝ ነው ላለው ለተናገረው ነገር ምን ያህል ታማኝ ነው፣ ቃሉን ይጠብቃል ወይ፣ ችሎታውስ ምን ያህል ነው። ያንን ነገር ተስፋ የምታደርጉት ወይንም ተስፋ ይሆናል ይደረግልኛል ብላችሁ የምታስቡት ነገር ተስፋ የሚገባላችሁ ውል ስምምነት የሚገባላችሁ አካል ችሎታ አለ ወይ፣ መፈጸም ይችላል ወይ የሚለውን ሐሳብ ማንሳት መቻል አለባችሁ። እንደ ክርስቲያን ተስፋችን በእግዚአብሔር ላይ ነው። ተስፋችን በነገሮች ላይ አይደለም። ተስፋችን በእግዚአብሔር ላይ ነው። ስለዚህ ከዚህ አንፃር ስትመለከቱት ተስፋን የሰጠው እግዚአብሔር የታመነ አምላክ ነው። እርሱ ደግሞ ይዋሽ ዘንድ ሰው አይደለም። ስለዚህ ተስፋችን እግዚአብሔር ስለሆነ ክርስቲያኖች ሊያደርገው ደግሞ የሚችል አምላክ ነው። ችሎታውም ደግሞ ለእግዚአብሔር የሚሳነው አንዳች ነገር የለም። ስለዚህ ተስፋችን እግዚአብሔር ላይ ካደረግን እጅግ መልካም እንደሆነ እዚህ አጋጣሚ ማንሳት እፈልጋለሁ። እሱ እውነተኛ ነው። እግዚአብሔር የተናገረውን ነገር ይፈጽማል፣ ሳይፈጽምም ደግሞ አያልፍም። ተስፋችን ግን ማን ላይ ነው? ተስፋችሁ ነገሮች ላይ ነው? ተስፋችሁ ሰዎች ላይ ነው? የተደገፋችሁት ለምታስቡት ነገር ሐሳብ እንደሚሆን እርግጠኛ የሆናችሁት ከምን የተነሳ ነው? ገንዘብ ስላላችሁ ነው? ብዙ ወዳጆች ሰዎች ስላሏችሁ ነው? ዕውቀት ስላላችሁ ነው? የተማራችሁ ሰዎች ስለሆናችሁ ነው? በሕይወታችሁ የምትጠብቁት ነገር እንደሚሆን እርግጠኛ የሆናችሁት ወይስ ሰዎች አይከዱንም ብላችሁ ስለምታስቡ ነው? ከዚህ ሁሉ በላይ ግን የምለው ተስፋችንን በእግዚአብሔር ማድረግ መቻል ይኖርብናል። ተስፋን የሰጠ እርሱ ምን ያለ ነው? የታመነ ነው። በስፋት ወደ ኋላ እንመለከተዋለን። እንግዲህ ተስፋችንን ደግሞ በደንብ ልናውቅ ይገባል። ክርስቲያን ብዙ ተስፋ ያለን ሰዎች ነን። የእውነት ስሙ ይባላል። እግዚአብሔር ተስፋ ሰጥቶናል። ተስፋ ቢስ አይደለንም። በዚህ ምድር ስንኖር ምንም መሄጃችን መጨረሻችን የማናውቅ በድንግዝግዝ የምንራመድ ሰዎች አይደለንም። አንዳንድ ጽፎቹን እያየሁ ነበር። ተስፋዎቹን የማያውቅ ክርስቲያን በድግስ ቤት ውስጥ ተቀምጦ በረሃብ የሚሞት ሰው ይመስላል ይላል። እንግዲህ ወገኖች ድግስ ቤት ተኪዶ ፊት ለፊት ብፌ ቀርቦ አንስተን መመገብ ስንችል በረሃብ ግን ቆራምደን የምንቀመጥ ከሆነ ልክ እንደዚሁ ነው። ተስፋውን የማያውቅ ክርስቲያን ከዚህ አይነት ሁኔታ ጋር ይመሳሰላል ማለት ነው። የእግዚአብሔር ተስፋን ክርስቲያን ሊያውቅ ይገባል። ደግሞም እግዚአብሔር ተስፋዎቹን የሰጠን ከእርሱ ምሕረት ከእርሱ ፍቅር የተነሳ እንደሆነን ማንሳት መቻል አለብን። ተስፋ የሌለን ሰዎች አይደለንም። ክርስቲያን እግዚአብሔር ተስፋ ሰጥቶናል። እነዛን ተስፋዎች
ከመጽሐፍ ቅዱስ እያወጣን እያጠናን በዛ ተስፋዎች እርግጠኛ ሆነን ተስፋችንን ልናድስ ይገባል። ስሙ ይባላል። ታዲያ ለምንድን ነው ሰዎች ተስፋ የሚቆርጡት? ወይም ደግሞ የተስፋ መቁረጥ ስሜት ምን ማለት ነው? በዚህ ሐሳብ ላይ እመለሳለሁ። ይህ የዩቲዩብ ቻናሌ ነው። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በጌታ ፍቅር እጠይቃችኋለሁ። አገልግሎቴን ደግፉ፣ ወዳጆቻችሁ አጋሩ። እግዚአብሔር ይባርካችሁ። ስለዚህ ወደ ሐሳቤ ስመለስ የተስፋ መቁረጥ ስሜት ምንድነው? ብዙ ጊዜ ይስተዋላል። ሰዎች ተስፋ ሲቆርጡ እናያለንና በተለይ ወጣቶች አካባቢ፣ ታዳጊዎች አካባቢ በጣም በዚህ ስሜት ይጠቃሉ። ምንድነው ተስፋ የመቁረጥ ስሜት? እንግዲህ ተስፋ የመቁረጥ ስሜት መጪው ጊዜ መልካም ነው ብሎ የመተማመን ደረጃ ሲዘግጥ ወደፊት የሚከናወኑ ተግባራትና ሁኔታዎች መልካም ናቸው የሚል በራስ የመተማመን ስሜት ሲጠፋ የሚመጣ ነው ማለት ነው። እንግዲህ ተስፋ ነገ ላይ የሚሆን ነው። ስለዚህ ነገ ላይ የሚሆነው ነገር መልካም አይሆንም ብሎ ማሰብ፣ መልካም ሊሆን አይችልም ብሎ ማሰብ ለነገ ያለን የመተማመን ደረጃ በጣም ሲወድቅ የሚፈጠር ስሜት ነው ማለት ነው። ወይንም ደግሞ በራስ መተማመን ሲጠፋ ማለት ነው። እዚህ ሁኔታ ሰዎች ተስፋ መቁረጥ ውስጥ ይገባሉ ማለት ነው። ለምሳሌ ሰዎች የሚያነሷቸው ነገሮች አሉ። በተለይ ከተስፋ መቁረጥ ጋር በተገናኘ ስኬታማ ልሆን አልችልም፣ መቼም ቢሆን ስኬት ወደኔ አይመጣም፣ ከዚህ በኋላ ምንም ደስ የሚል ነገር አይመጣም፣ ደስ የሚል ነገርም አልጠብቅም። እነዚህ የተስፋ መቁረጥ ምልክቶች ናቸው። የምፈልገው ነገር ከዚህ በኋላ አከተመለት፣ አብቅቶለታል፣ የተስፋ መቁረጥ ምልክት ነው። ብዙ የምታስቡት የምታቅዱት ነገር አይሆንም፣ አይሳካም ብላችሁ ስታስቡ የተስፋ መቁረጥ ስሜት ውስጥ እንዳላችሁ አመልካች ነው ማለት ነው። ነጋችሁ ስትመለከቱት ጨለማ ይታያል፣ መልካም አይደለም ብሎ ማሰብ ተስፋ መቁረጥ ስሜት ነው። ከዚህ በኋላማ አብቅቶልኛል፣ አርጅቻለሁ፣ እንደፈለኩ አልሰራም። ብዙ ነገሮች ከእርጅና ጋር በተገናኙ ሰዎች ተስፋ ይቆርጣሉ። ወደ ወጣቶች አካባቢም ደግሞ ስትሄዱ የሚፈልገኝ የለም፣ በጣም ብቸኛ ወደ መሆን ይመጣሉ። ተወዳጅ አይደለሁም፣ የሚፈልገኝ ሰው የለም፣ ሰው ሁሉ ጠልቶኛል፣ ማንም አይወደኝም። እነዚህ የተስፋ መቁረጥ ምልክቶች ናቸው ማለት ነው። ይህን ትምህርትማ እንደማልጨርሰው አምኛለሁ። በቃ ተስፋ መቁረጥ ካሉ ከሚመጡ የህይወት ተግዳሮቶች፣ ውጣ ውረዶች ምክንያት ሰዎች ወደ ተስፋ መቁረጥ ውስጥ ሊገቡ ይችላሉ። እንደ ክርስቲያን ለተስፋ መቁረጥ ብቻ አውርቼ መጨረስን አልፈልግም። እንግዲህ ርዕሴም ተስፋ አለ ነው። እንግዲህ ክርስቲያኖች ተስፋ አለን፣ ተስፋዎቹ ደግሞ ምንድናቸው የሚሉትን ነገሮች ማየት ይኖርብናል። የእግዚአብሔር ተስፋዎች ምንድናቸው? የመጀመሪያው ለኃጢአተኞች ሁሉ የተሰጠ የደህንነት ወይንም የህይወት ጥሪ ተስፋዎች አሉ። ጠቅላላ አድርገን ስንመለከታቸው ለሁሉም የተሰጠ ምን አለ? ተስፋ አለ። ሰዎች ሁሉ ምን እንደሚሆኑ በክርስቶስ ኢየሱስ በማመን የዘላለምን ህይወት እንደሚያገኙ የተሰጠ ተስፋ አለ። ሌላ ሁለተኛ፣ አንድ ሰው ጌታን በተቀበለ ጊዜ ወዲያው በህይወቱ ውስጥ የሚፈጸሙ ተስፋዎች አሉ። ሶስተኛ፣ በክርስትና ህይወት ውስጥ የሚፈጸሙ ተስፋዎች አሉ። በጊዜ ሂደት እግዚአብሔር ከአማኞች ጋር ከቅዱሳን ጋር የሚገባቸው ተስፋዎች አሉ። የመጨረሻው ደግሞ የክርስቲያን አንድ ትልቅ ተስፋ አለ። ያ ተስፋ ገና አይን ያላየችው በጌታ ዳግም ምጽአት ለእግዚአብሔር ልጆች ሁሉ ሊሰጡ የተዘጋጁ ናቸው። ስለዚህ የእግዚአብሔር ተስፋዎች አራቱን ነገሮችን እንደሆኑ አውቅ መቻል ይኖርብናል። ክብር ለኢየሱስ ይሁን። እንግዲህ ዕብራውያን 13:5 ላይ በተለይ እግዚአብሔር በክርስትና ህይወት ውስጥ ለሚፈጸሙ ተስፋዎችን ስናነሳ ጌታ ለዘላለም አይጥለንም። ምን ይላል? ዕብራውያን 13:5 አልለቅህም ከቶም አልተውህም ብሏል። ስለዚህ ጌታ ምን አያደርግም? ለዘላለም አይጥልም። የማይጥል አምላክ አለ።
ተስፋችንን ማወቅ መቻል አለብን። እግዚአብሔር ደግሞ ለሚወዱት እንደ ሐሳቡም ደግሞ ለተጠሩት ነገር ሁሉ ለበጎ እንደሚያደርግ ማመን መቻል አለብን። ቅድም እንዳነሳነው ሰዎች ተስፋ የሚቆርጡት ሁኔታዎችን ተመልክተው በህይወታቸው የመጣው ማበል፣ በህይወታቸው የመጣው ሐዘን፣ በህይወታቸው የመጣው አለመሳካት፣ በህይወታቸው የመጣው ኪሳራ፣ ውድቀት ሲመለከቱ ተስፋ ይቆርጣሉ። እግዚአብሔር ግን በቃሉ ሲናገር እንዳልኳችሁ ሮሜ 8:28 እግዚአብሔር ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግላቸው እናውቃለን ይላል። እግዚአብሔር ነገሮችን ሁሉ ለበጎ ማድረግ ይችላል። የተበላሸውን ነገር እግዚአብሔር መቀየር ይችላል። እግዚአብሔር ማስተካከል ይችላል። ስለዚህ ተስፋ ልንቆርጥ አይገባም። ተስፋችን ላይ መሆን መቻል አለበት። በእግዚአብሔር ላይ ተስፋችንን ልናደርግ ይገባል። ለክርስቲያን የተበላሸው ለመልካም ሊሆን ይችላል። ስሙ ይባረክ። ብዙ ጊዜ እንደዛ ብለን አናስብ። የተበላሸው ለመልካም ሊሆን ይችላል። እግዚአብሔር ዮሴፍን ታሪክ ትመለከታላችሁ አይደል? እግዚአብሔር ግን ለምን ለወጠዋል? ለመልካም ለወጠው። እግዚአብሔር ለበጎ ለወጠው። እነሱ ወንድሞቹ ምን አድርገውት ነበር? አሰሩት። ወዴት ነው የወሰዱት? ወንድሞቹ ወደ ግብጽ ሸጡት አይደለ? ነገር ግን እግዚአብሔር ያንን መከራ እስር ቤት ገብቷል። ብዙ ያለፈባቸው ጎዳናዎች ነበሩ። እግዚአብሔር ግን ለምንድን ነው ያን ሁሉ ያደረገው? ለክብር፣ ለንግስና ነው። ስለዚህ አሁን ያለንባቸውን አሁን የምንወጣባቸውን የምንገባባቸው መልካም ያልሆኑ ሁኔታዎችን ተመልክተን ተስፋ የምንቆርጥ ከሆነ እግዚአብሔር ያየልን ጋር መድረስ አንችልም ማለት ነው። ስለዚህ ክርስቲያን ተስፋችንን አጽንተን ልንጠብቅ ይገባል ማለት ነው። እግዚአብሔር ሁሉንም ለመልካም ማድረግ ይችላል። እግዚአብሔር ሁሉንም ደግሞ ለበጎ ለመልካም ያደርጋል። ስለዚህ የእግዚአብሔር ተስፋዎችን ማወቅ መቻል አለን። የማይተኛ ጠባቂ አለን፣ መልካም እረኛ አለን። ተስፋችን በእግዚአብሔር ላይ ሆነ። ስለ ነገ ስናስብ እኔ በህይወት አልቆይም፣ ለምን? የሚጠብቀን አምላክ አለ፣ እግዚአብሔር አለ። ከምንም በላይ ደግሞ የእግዚአብሔር የክርስቲያን ትልቁ ተስፋ ከዚህ ከምድር ያለፈ የዘላለም ህይወት ደግሞ አለን ማለት ትልቅ ተስፋ ነው። እርሱም የሰጠን ተስፋ ይህ የዘላለም ህይወት ነው ይላል። እግዚአብሔር የሰጠን ተስፋ ትልቁ ተስፋ የዘላለም ህይወት ነው። ስሙ ይባረክ። ስለዚህ የወደፊት ዘመን እንደ እግዚአብሔር ተስፋ ብሩህ ነውና ምን ማድረግ መቻል አለብን? ተስፋችን በእግዚአብሔር ላይ እናደርግ